ሪፖርተራችን አቤል አበበ በማስታወቂያ ስራዎቹ ጭምር የሚታወቀውን የተወዳጁን የጥበብና የሚዲያ ሰው የህይወት ጉዞ በተከታዩ ጥንቅሩ መለስ ብሎ ቃኝቶታል። እንመልከተው። ለማትይዘው ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አዲስ አበባ ከሰፈሮችም ኡራኤል የዚህ ባለ ተሰጥኦ ሰው መፍለቂያ ሰፈር ነው። 1975 ላይ ይቺን ምድር ሲቀላቀል የህፃን አድጎ የብዙዎች የደስታና የሳቅ ምንጭ ይሆናል ብሎ የገመተ ስለመኖሩ ያጠራጥራል። ገና በእድሜው ማለዳ ላይ አያቱ እግር ስር ድክ ድክ እያለ ያደምጠው የነበረውን ትረካና ተረት ከቤተሰቦቹ ተደብቆ ማስመሰልን ስራዬ ብሎ የያዘው ነጻነት ይህ የትላንት ተግባሩ ለዛሬ ስሙ መሰረት እያስቀመጠ መሆኑን አስቦም ገምቶም አያውቅም ነበር። ሆኖም ያን የተጀመረው ይህ የድግግሞሽ ልምምድና የልጅነት የውስጥ ለውስጥ ፍቅር የዛሬውን ተወዳጅ የጥበብ ሰው እያዘጋጀ ነበር የቆየው። ስለዚህ አብዛኞቹን ተረቶች ሁለቴ ሶስቴ ሰምቻቸዋለሁ። ስንዝሮ ሲባል ስንዝሮ መሆን፣ ጅላጅሎቹ ሲሆኑ ጅላጅል ወንድሞቹን ለመሆን እነዛን ለመሆን ስሞክር ደስ ይለኝ ነበረ። እስከ 8ኛ ክፍል ድረስ አርቲስት መሆን ሀሳብ አልነበረኝም። በአያት ተረክታሽቶ በጥበብ ፍለጋ ውስጥ ተጉዞ የቀለም ትምህርት ቤት ደጅን ሲረግጥ ደግሞ በትምህርት መሃል ያሉ የእረፍትና የጨዋታ ጊዜዎችን ከቀደመው ይበልጥ የመጎልበቻ ጊዜው አደረጋቸው። እናም ክፍሎችን ቆጥሮ 7 ላይ ሲደርስ በራሱ ብዕር በልጅነት አእምሮ የተቀመመች የመጀመሪያ ድርሰት አሰናድቶ የሴት ገጸ ባህሪን ጭምር ወክሎ በተዋናይነት በአዘጋጅነትም ከተማሪዎች ፊት ተሰየመ። 7ኛ ክፍል አንድ ድራማ ጻፍኩኝና የጉሊቷ እናቴ የሚል ካስታ አስጠናዋቸው። ከዛ ልጅቷ አልሰራም ማለች። እናቷና የምትሰራው ልጅ ተለማምደን እኮ ነው ባለቀ ሰዓት እኔ ልብስ ይዤላት ማዘር እንጀራ የምትጋግርበትን ሻሽ ምናምን ይዤላት ሄጄ አልሰራም ስትል እኔ ሰራሁት። እንደ እናት ሆነ ሰራሁት። ፊቴ እንደዚህ ሸፈንኩ። ጺም የለም እኔ ያኔ አሪፍ ነው። ድምጽንስ እንዴት ተመጣ? ቀጠና እንደ አያቴ ነው። እንደ አያቴ ተቀምሰው አለ ከእጅ ተቀምሰው አለ። በኋላ ገና 7ኛ ክፍል ተማሪ ሆኖ ይህንን ያደረገው ነጻነት ብዙም ሳይቆይ አንድ ክፍል ከፍ ሲል ነበር የመጀመሪያው ሙያዊ ወይንም ፕሮፌሽናል የሚባል መድረኩን መጫወት የጀመረው። ትወና ህይወቱ ኑሮውና ፍቅሩ ነበርና የ8ኛ ክፍል ተማሪው ነጻነት በመጀመሪያ ቲያትሩ ላይ ለመተወን ከኡራኤል ወደ መርካቶ በእግር ማቅናት ርቆ የሚታየው መንገድ አልነበረም። የጓሮ ጌታ የሚባል ቲያትር ነው የምሰራው። በፕሮፌሽን የመጀመሪያ ፕሮፌሽናል ስቴጅ እሱ ነው። እዛ ላይ ሰዓት አድርጌ መግባት ነበረብኝ። እኔ በህይወቴ ሰዓት ኖሮኝ አያውቅም። አትወድም እንዴ? 8ኛ ክፍል ነኝ ገና አትኬታለሽና ሰዓት በእግሬ ነው እንጂ የሄድኩት መርካቶ ነው የሚታየው ራሱ። እና ሲስተር ከኡራኤል መርካቶ በእግር ሄድክ? በጣም ቅርብ ነው። ጥበበኛ የመሆን ጉጉቱ እዚህም እዚያም እያለ ትወና ባለበት